የአርቲስት ሃጫሉ ሁንዴሳ ግድያና ግድያውን ተከትሎ የተፈጸሙ አጠቃላይ ጥቃቶች የተናበቡና የተቀናጁ መሆናቸውን ጠቅላይ አቃቢ ሕግ አዳነች አቤቤ አስታወቁ። ወይዘሮ አዳነች አቤቤ የጸጥታ ስራውና የምርመራ ስራው የደረሰበትን አጠቃላይ ሁኔታ በተመለከተ መግለጫ ሰጥተዋል። ከአርቲስት ሃጫሉ ሁንዴሳ ግድያ ጋር በተያያዘ ተጨማሪ 10 ሰዎች በቁጥጥር ስር መዋላቸውንና ግድያው ታስቦበትና ታቅዶበት የተፈጸመ መሆኑን መረጃዎችና ማስረጃዎች ማመላከታቸውን ተናግረዋል። ጠቅላይ አቃቢ ሕግ ተጨማሪ የመረጃ ስራ ተጠናክሮ መቀጠሉን ወይዘሮ አዳነች አቤቤ አስረድተዋል። 14 የሚሆኑ ተጠርጣሪዎች ተይዘዋል። ከዚህ በፊት 4 ነበሩ። 10 ተጨማሪ ተጠርጣሪዎች ተይዘዋል። በጥቅሉ 11 ወንዶችና 3 ሴቶች ናቸው። የሃጫሉ ግድያ እስካሁን ባለን ምርመራ ተራ ግድያ ያለ መሆኑን ታስቦበት ታቅዶ ዝግጅት ተደርጎ የተደረገ ግድያ መሆኑን የሚያሳዩ መረጃዎች በእጃችን ገብተዋል። ተጨማሪ መረጃዎችንም የማሰባሰብ ስራዎች ተጠናክረው ቀጥለዋል። ስለዚህ የሃጫሉ ግድያ ሃጫሉን ብቻ መሰረት ያደረገ ሳይሆን የሀገር ደህንነትና ሰላምን የማናጋት ፍላጎትና ከዚህ ጋር ተያያዥ ባላቸው እንደሆነ የሚያሳይ ነው። ከጃዋር መሐመድ እና ከበቀለ ገርባ ጋር በተያያዘም የምርመራ ስራው ተጠናክሮ መቀጠሉን የተናገሩት ወይዘሮ አዳነች አቤቤ የሰዎችና የሰነድ ማስረጃዎች የማሰባሰብ ስራም እየተከናወነ ስለመሆኑም ተናግረዋል። መረጃና ማስረጃዎቻችን የተገኘው ውጤት እስካሁን ድረስ ለአመፅ ከዚህ በፊት ሲደረጉ የነበሩ ጥሪዎች ለግጭት ሲደረጉ የነበሩ የተለያዩ ዝግጅቶችና ተግባራትን ከነሱ ጋራም በተከታታይ ሲደረጉ የነበሩ ትንተናዎች፣ የጥላቻ ንግግሮች ከዚህ ጋራ ተያይዞ በአርቲስት ሃጫሉ ሞት ጊዜ ወደ አስክሬኑ አካባቢ የተወጣበት ሁኔታ በምናይበት ሰዓት በቂ ዝግጅት ተደርጎ የጦር መሳሪያ እና ተያያዥ መረጃና ማስረጃ ማስተላለፊያ መገናኛ ዘዴዎችንም በእጃቸው ይዘው የሰውም ኃይል በማደራጀት ጭምር አስክሬኑን በኃይል የመንጠቅ በጦር መሳሪያ ታግዘው የነጠቁ ወይም ደግሞ ወደ አምቦ እንዳይሄድ የተከላከሉ ስለመሆናቸው በዛው አጋጣሚ በሚዲያ በተለይ በኦኤምኤን አስክሬኑ ወደ ስታዲየም ይመለሳል፣ አዲስ አበባ ላይ ነው የሚቀበረው፣ መንግስት አዲስ አበባ ላይ እንዳይቀበር ክልከላ እንዳደረገ ተደርጎ ለሰዎች ጥሪ ሲደረግ እንደነበረ የሚያሳዩ መረጃና ማስረጃዎችን በእጃችን አስገብተናል ማለት ነው። ከዚህም በመለስ ወደ ኦሮሚያ ብልጽግና ፓርቲ አስክሬኑን በጦር መሳሪያ በመታገዝ ይዘውት መግባታቸውን የሰውም የሰነድም የሴኩሪቲ ካሜራዎች መረጃዎችንም በእጃችን ማስገባት። ከእስክንድር ነጋ ጋር በተያያዘ ደግሞ 6 ሰዎች በቁጥጥር ስር መዋላቸውን አብራርተዋል። በመግለጫቸው በእርሱ ምክንያት አመፅ የወጡ ወጣቶች ጉዳይ ምርመራ እየተካሄደበት ይገኛልም ብለዋል። አጠቃላይ ጥፋቱ እርሳቸው እንደሚሉ ጠቅላይ አቃቢ ሕግ ማለታችን ነው የተናበቡና የተቀናጁ ናቸው ብለዋል። የተናበቡ የተቀናጁ ጥፋቶች አዲስ አበባ ላይ ጀምረን በዚህ በሰኔ ወር አዲስ አበባ ላይ እንጨርሳለን የሚል መረጃ ወይም ደግሞ ትንተና መግለጫ ሲሰጥ እንደነበረ ከዚህ በፊት በተለያዩ ሚዲያዎችና በሶሻል ሚዲያዎች ሲሄድ የነበረውን የማስፈጸሚያ ማስጀመሪያ እቅዳቸው እንደሆነ መደምደም ይቻላል። ህገ መንግስታዊ ስርዓቱን እና የሀገርን ደህንነት አደጋ ላይ የመጣል ወንጀል ውስጥ የሚወድቁ ጥፋቶች ሆነው አግኝተናቸዋል። በውጭ የሚኖሩና በሀገር ቤት ችግሩ እንዲባባስ የሚያደርጉ አካላት ከህግ ተጠያቂነት እንደማያመልጡም ጠቅላይ አቃቢ ሕግ ገልጸው ህብረተሰቡ ከተሳሳቱ መረጃዎች ራሱን እንዲጠብቅም አሳስበዋል። በመግለጫቸው ግን ውጪ ራሳቸውን በተለየ ሁኔታ ከልለው ከሀገር ውጪ ሆነው አሁንም ጥፋቱ መቆም እንደሌለበት እንዲቀጥል እንድንጠፋፋ ተጠፋፉ ብለው ጥሪ እያደረጉ ያሉ አካላት አሉ። እነሱም ለህግ ይቀርባሉ።
የጀመርነው ስራ አለ። እነሱንም ለህግ የማቅረብ ከሀገር ቤት ውጪ መሆን ከህግ በላይ ሊያደርጋቸው እንደማይችል በዚህ አጋጣሚ መግለጽ እፈልጋለሁ። ነገር ግን ዋናው መልእክቴ የሀገራችን ህዝብ ሁሌም አብሮ የሚኖር ዞሮ መግቢያውም ሀገሩም ህይወቱም እዚሁ ኑሮም አብሮ የሆነ ህዝብ ነው። የጥፋተኞችንና የአጥፊዎችን ጥሪ ተቀባይ መራገፊያ መሆን ከእንግዲህ ወዲያ መቀጠል የለበትም። ከዚህ በላይ ምንም ማሳያ የለም። በፍጹም የማይግባቡና የማይዋደዱ አካላት ጭምር ለጥፋት ሲሆን እንዴት እንደሚናበቡ እንዴት እንደሚረዳዱ እያየን ያለነው። አንዱ በአማራ ስም የተለያዩ የጥላቻ ንግግሮችን ሲያደርግና የአመጽ ጥሪ ሲጠራ በዛ በኩል መከፋት ሲፈጠር በተቃራኒው ደግሞ ተቃራኒ የሚመስል ወገን በኦሮሞ ስም የጥላቻና የስድብ የተለያዩ ለአመጽ የሚያነሳሱ ጥሪዎችን ያደርጋል። እነኚህ ሀገርን የማጥፋት ህዝብን ከህዝብ የማባላት እኩይ አጀንዳዎች እንደሆኑ ወጣቱ ለመንቃት ከዚህ በኋላ ተጨማሪ ጊዜ አያስፈልግም። የዚህ መሳሪያ መሆን የለበትም። የወጣቱ ጥያቄ ይሄ አይደለም። የህዝባችን ጥያቄ ይሄ አይደለም። ለዚህ በእውቀትና በማስተዋል ከእንግዲህ ወዲያ እምቢ የማለትና ራሱ የማዳን ሀገርንም የማዳን ስራ መስራት ያስፈልጋል። ሁለተኛው መልእክቴ በኤስኤምኤስ ወይም ደግሞ በአጭር መልእክት ከላይ ታስሯል፣ ከላይ ታፍኗል፣ በስራ ላይ በሰላም ስራቸውን እያከናወኑ ያሉት የመንግስት ኃላፊዎችን ጭምር በሶሻል ሚዲያዎች በአጭር መልእክቶችና ውስጥ ለውስጥ ሰዎችን ጭምር እየመደቡ እንደዚህ አይነት ጅምብሮች እየተነዙ ነው ያሉት። ይሄው ጅምብር በሚነዛበት ጊዜ አንደኛ ጥቆማ መስጠት ያስፈልጋል፣ ያስጠይቃል፣ በህግ መጠየቅ እንችላለን። ከሁሉ በላይ ለምንድን ነው ህዝቡን እንደዚህ የናቁት የሚለውን መልስ መስጠት ያለበት ህዝቡ ራሱ፣ በተለይ ወጣቱ የውጅንብር አጀንዳ በተሰጠውና ወሬ አሉባልታ በተነዛና በተካሄደ ወይም ደግሞ በተወራ ቁጥር ሊቀበለኝ ይችላል ተብሎ እሱ ላይ ቅድ የወጣበት ምክንያት ምንድነው ብሎ ራሱ መጠየቅ መቻል አለበት። የመቀበል ሁኔታ የመስማት ይሄ እውነት ይሆን ወይ ብሎ ጆሮ የመስጠት ሁኔታ ባይኖር ኖሮ እንደዚህ አይነት ተራ የሆኑ አሉባልታዎች ወደ ህዝባችን እየተለቀቁ ግራ ባላጋቡ ነበር። ስለዚህ ዛሬ ከእንግዲህ ወዲያ ይበቃል፣ አያስፈልግም፣ መረጃዎችን ጭምር ከትክክለኛ የመረጃ ምንጮች ነው ማግኘት ያለብን ብሎ ጥያቄ ውስጥ ማስገባት ብሎም ደግሞ እንደዚህ አይነት ነገሮችን ያለ መስማት የመታገል ኃላፊነት አለበት።